ይህ የወደፊት ህልም አይደለም፣ ዛሬ በአዲስ አበባ እየተፈጠረ ያለ እውነታ ነው። ስማርት ፖሊስ ጣቢያ ማለት በቴክኖሎጂ የተደገፈ ዘመናዊ የፖሊስ አገልግሎት ማዕከል ማለት ነው። ባህላዊ የፖሊስ ጣቢያዎች የወረቀት ሥራ፣ ረጅም ተራና የተዘገየ አገልግሎት እንዲኖር ያደርጋሉ። ነገር ግን ስማርት ፖሊስ ጣቢያ ዲጂታል ሥርዓትን በመጠቀም ፈጣን፣ ግልጽና ለዜጎች ቀላል አገልግሎት ይሰጣል። ይህ ሥርዓት የመንግሥት አገልግሎትን ዘመናዊ ለማድረግ የሚደረገው ትልቅ ለውጥ አካል ነው። እስቲ አንድ ጥያቄ እንጠይቅ። ወደ ፖሊስ ጣቢያ ገብተው ረጅም ተራ ሳይጠብቁ፣ የወረቀት ቅጾች ሳይሙሉ፣ ከፖሊስ ሠራተኞች ጋር ብዙ አካላዊ ግንኙነት ሳይኖር አገልግሎት ማግኘት እንዴት ይመስላል? ስማርት ፖሊስ ጣቢያው ለዜጎች ብዙ ጥቅሞች አሉት። ፈጣን አገልግሎት፣ አነስተኛ መጠበቂያ ጊዜ፣ ግልጽና የታመነ ሂደት፣ ከፍተኛ ደህንነት። ለፖሊስ ሠራተኞችም ጥቅሞች አሉ። የወረቀት ሥራ መቀነስ፣ የተሻለ የመረጃ አስተዳደር፣ በከባድ የደህንነት ጉዳዮች ላይ ትኩረት መስጠት። ይህ የዘመናዊ ፖሊስ አስተዳደር አዲስ ምሳሌ ነው። ይህ ፕሮጀክት የኢትዮጵያ የስማርት ከተሞች ራዕይን ይደግፋል። በወደፊት በሌሎች ከተሞች ላይ መስፋፋት ይችላል። ይህም ኢትዮጵያ በዲጂታል ልማት እና በዘመናዊ አስተዳደር የምትራመድ አገር መሆኗን ያሳያል። ስማርት ፖሊስ ጣቢያ በአዲስ አበባ ብቻ የተገነባ ሕንፃ አይደለም። ይህ የለውጥ የእድገትና የመተማመን ምልክት ነው። የዚህ ፕሮጀክት አስፈላጊነት በግልጽ የታየው ጠቅላይ ሚኒስትር አብይ አህመድ ስማርት ፖሊስ ጣቢያውን በጎበኙ ጊዜ ነው። በጉብኝታቸው ወቅት የዲጂታል ሥርዓቱን አሰራር በቅርብ ተመልክተው ቴክኖሎጂ የሕዝብ አገልግሎትን ለማሻሻል ያለውን ሚና አጠናክረው ገልጸዋል። ይህ ጉብኝት ፕሮጀክቱ በብሔራዊ ደረጃ ድጋፍ እንዳለው ያሳያል። በስማርት ፖሊስ ጣቢያ ውስጥ ዜጎች የራሳቸውን አገልግሎት በራሳቸው ሊያገኙ ይችላሉ። ይህም በዲጂታል ስክሪኖችና ራስ አገልግሎት ኪዮስኮች ይከናወናል። ዜጎች የሚከተሉትን አገልግሎቶች ሊያገኙ ይችላሉ። ቀላል ወንጀሎችን ማስመዝገብ፣ ቅሬታ ማቅረብ፣ መረጃ መጠየቅ፣ የፖሊስ አገልግሎት መጠየቅ። መረጃ ሁሉ በዲጂታል መልኩ ይመዘገባል። ይህም የወረቀት ሥራን ያስቀንሳል፣ ስህተትን ይቀንሳል፣ ፈጣን አገልግሎት ይሰጣል። ፖሊሶች ሥርዓቱን በኮምፒውተር ይቆጣጠራሉ።